ሰላም ጤና ይስጥልን ክብራትና ክብራን የክፋት ቴሌቪዥን ተከታታዮች እንደምን ቆያችሁ? ለዕለቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። አሁን በዝርዝር ወደምንመለከታቸው ዜናዎቻችን ስናልፍ በጊምቦ ወረዳ በተጠናቀቀው በጀት ዓመት በየዘርፉ ለተመዘገበው የተሻለ አፈጻጸም የባለድርሻ አካላት የተቀናጀ ርብርብ አስተዋጽኦ እንዳበረከተ ተጠቆመ። በስራ ዘመኑ የተደረገው የተቀናጀ ርብርብ ተጠናክሮ እንዲቀጥል የወረዳው አስተዳደር አስገንዝቧል። ለአንተነህ ፈቃዱ ዘገባ ሲሆን ታደለ። የወረዳው ሴክተሮች የ2017 በጀት ዘመን የስራ አፈጻጸም ግምገማ የእውቅና አሰጣጥ መድረክ ተካሂዷል። መድረኩን በንግግር የከፈቱት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በየዘርፉ ስኬቶች መመዝገባቸውን ገልጸዋል። በ2017 ዓ.ም በወረዳው በተለያዩ መስኮች ብዙ ጉብኝቶች መካሄዳቸውን ያወሱት ዋና አስተዳዳሪው ከዞኑ መዋቅር አልፎ ለክልሉ መልካም ተሞክሮ የታየበት አፈጻጸም መመዝገቡን አስረድተዋል። ለተመዘገበው ውጤት በየዘርፉ የተደረገው የባለድርሻ አካላት የተቀናጀ ርብርብ ከፍተኛ አስተዋጽኦ ማበርከቱን ጠቅሰው ምስጋና አቅርበዋል። የወረዳው ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ መንግስቱ ገዛኸኝ በበኩላቸው ፈጻሚዎችና አስተባባሪዎች ተልኳቸውን ውጤታማ ለማድረግ ያሳዩት ዝግጁነት የሚደነቅ መሆኑን አውስተዋል። በልማትና በመልካም አስተዳደር እንዲሁም በሌሎች ዘርፎችም የተሻለ ውጤት መመዝገቡን በመጠቆም የጊምቦ ወረዳ በሁሉም ሴክተር የተሻለ ውጤት በማስመዝገብ ከዞኑ መዋቅር ግንባር ቀደም መሆኑን ነው ያነሱት። የሁሉም ሴክተር መስሪያ ቤቶች የአመት ሪፖርት ተመክሮበታል። ለቀጣይ ተግባር የሚያዘጋጅ ልምምድም ተወስዶበታል። የአፈጻጸም ግምገማና የእውቅና አሰጣጥ መድረኩ በየዘርፉ የተመዘገቡ ውጤቶችና ለውጤቱ መመዝገብ ለተጉ አካላት እውቅናና ሽልማት ተበርክቷል። የሚዲያ አጠቃቀማችን የህብረተሰቡን አንድነት የሚያጠናክርና የልማት ስራዎችን ለማፋጠን የሚያስችል ጉዳዮች ላይ ያጠነጠነ መሆን እንዳለበት የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታወቀም። ታምራት ኃይሌ ያዘጋጅቶታል። ብሩክታዊት ብርሃኑ እንደሚከተለው ታቀርበዋለች። የትምህርት ጥራትና ተደራሽነትን ለማረጋገጥ በርካታ ተግባራቶች መከናወናቸውን የገለጹት ኃላፊው ትምህርት ለትውልድ ንቅናቄ የተለያዩ የህብረተሰብ ክፍሎችን በማስተባበር 232 ሚሊዮን ብር በላይ ገቢ በመሰብሰብ በ110 ትምህርት ቤቶች የሚማሩ 5994 ተማሪዎች የማዕድ ማጋራት ስራን ማዳረስ እንደተቻለ ገልጸዋል። ከማህበራዊ ዘርፎች ውስጥ አንዱ ምንድነው? ያው የትምህርት መስክ ነው። ትምህርት እንግዲህ ሁላችንም እንደምናውቀው ለሁሉ ነገር በተለይ ቴክኖሎጂን ለማስረጽም ተወዳዳሪ የሆነ ማህበረሰብ ለመፍጠርም በሁሉም መስኮች ትምህርት ወሳኝ መሆኑ ይታወቃል። ከዚህም አንፃር የትምህርት ጥራትና ተደራሽነትን ለማረጋገጥ ሰፊ ስራዎች የተሰሩበት ሁኔታ አለ በዞናችን ማለት ነው። ከነዚህ ውስጥ አንዱ ምንድነው? የትምህርት ለትውልድ ንቅናቄ ስራ ነው። ይሄ ዘርፍ በሰፊው ትግልና በሰፊው መነቃቃት የተሰራ ዘርፍ ነው። በዚህም በዞናችን በማህበረሰብ ተሳትፎ ማለት ነው በትምህርት ለትውልድ ንቅናቄ ከ237 ሚሊዮን ብር በላይ ተሰብስቦ በተለይ ማህበረሰቡን በማሳተፍ ማለት ነው ተሰብስቦ ለ110 ትምህርት ቤቶች ውስጥ ያሉ ወደ 5994 ተማሪዎችን የምገባ መርሃ ግብር ተጠቃሚ እንዲሆኑ ማድረግ ስራ የሰራንበት ሁኔታ አለ። ይሄ የተሰራው ቀደም ባልኩት ማህበረሰቡን በማነቃቃትና እነሱን በማስተባበር በሰበሰብነው 237 ሚሊዮን ብር በላይ ይሄን ተጠቅመን በ110 ትምህርት ቤቶች 5994 ተማሪዎችን ያው የምገባ ተጠቃሚ ያድርገናል። ይሄን በማድረጋችንም በርካታ ተማሪዎች ወይም በርካታ ህፃናት ከትምህርት ገበታ እንዳይቀሩ በምገባ ምክንያት ያው የተለያየ አይነት ኢኮኖሚ ደረጃ ላይ ያለ ማህበረሰብ ነው ያለን። ያው በዝቅተኛ ነው ደረጃ ላይ ያሉ ማህበረሰብ አሉ፣ ችግር ውስጥ ያሉ አሉ። የነዚህ ልጆች ያው በምግብና በሌሎች ምክንያቶች ከትምህርት ገበታቸው እንዳይቀሩ ይሄን ያደረግንበት ሁኔታ ስናይ እንደ ዞን ውጤታማ ስራ ተሰርቷል ብሎ መውሰድ ይቻላል። በአሁኑ ወቅት ህብረተሰቡን እየተፈታተነ የሚገኘውን የወባ ወረርሽኝ በሽታን ለመከላከል ረቡን ለወባ በሚል ንቅናቄ የጎርፍ መሄጃ ቦዮችና ሌሎች የወባ ወረርሽኝ መራቢያ ስፍራዎችን የማፋሰስና የማጽዳት ስራ ትኩረት ተሰጥቶበት መሰራቱን ጠቁሟል።
ሁሉም የህብረተሰብ ክፍሎች የጤና መድን አገልግሎት ተጠቃሚ እንዲሆኑ በርካታ ተግባራት መከናወኑን ያስታወሱት ኃላፊው የጤና መድን አገልግሎት ለመጠቀም አቅም ያጡ የህብረተሰብ ክፍሎች ተደግፈው ተጠቃሚ መሆን እንዲችሉ መደረጉንም አመላክተዋል። የቱሪዝም ዘርፎችን ማፋጠን የሚችሉ የቱሪስት መስህብ ስፍራዎችን ምቹ በማድረግና የውጭና የውስጥ ቱሪስቶች እንዲጎበኙ መደረጉንም ጠቁመዋል። ብልጽግና ፓርቲ ሰው ተኮር ፓርቲ ነው ያሉት አቶ አዳሙ ሸቱ ይህንን መሰረት በማድረግ አቅም ለሌላቸው ህብረተሰብ ክፍሎች አዳዲስ ቤቶችን በመስራትና ያረጁትን በመጠገን በርካታ የህብረተሰብ ክፍሎችን ተጠቃሚ ማድረግ ተችሏል ብሏል። በሚዲያና ኮሙኒኬሽን ዘርፍ ወጣቶች የህዝቡን ትስስር የሚያጠናክሩና የልማት ስራዎችን ማፋጠን በሚችሉ ጉዳዮች ላይ ሚዲያውን በአግባቡ በመጠቀም የሀገሪቱን እድገት ከማፋጠን አኳያ የራሳቸውን ኃላፊነት እንዲወጡ የተለያዩ የግንዛቤ ማስጨበጫ ስልጠናዎች መሰጠታቸውንም ተናግረዋል። ሌላው በመጨረሻም የዚህ የኮሙኒኬሽን የህዝብ ግንኙነትና የሚዲያ ስራችንን በሚመለከት በተያዘው አመት በእነዚህ ዘርፎችም አነሰን በዛም ውጤታማ ስራዎች ተሰርተዋል። ሚዲያዎች በሙሉ ተነቃቅተዋል። እስከ ወረዳ እስከ ከተማ አስተዳደር ያሉ የመንግስት ኮሙኒኬሽን ተቋማትም ጭምር ተነቃቅተው ወደ ውድድር ወደ ዘገባ ስራዎች የገቡበትን ሁኔታ ስናይ ይበል የሚያሰኝ ነው ብለን ነው የወሰድነው። በዚህ ዘርፍም እዛ ውስጥ የሚሰሩትን የሰው ኃይል ለማጠናከር አቅማቸውን ለመገንባት በዚህ በመንግስት ኮሙኒኬሽን ሴክተር በአመቱ ውስጥ 2 ጊዜ ስልጠናዎች የአቅም ግንባታ ስልጠናዎች ተሰጥተዋል። በቀጣይም ስልጠና ለመስጠት የተለያዩ ፕሮጀክቶችን ቀርጸን የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማትን እየጠየቅን ያለንበት ሁኔታ እንዳለ ታሳቢ ማድረግ መቻል አለብን። ይህንን ስናደርግ ለዚህ ዘርፍም ትኩረት እየሰጠን ያለነው ዝም ብለን ሳይሆን ያው ሚዲያ የሌለ ስራ ሚዲያ የሌለ ተግባር የተለያዩ ኢኒሼቲቮችን ቢሆኑ የጋኑስ መብራት ተደርጎ ነው መወሰድ ያለባቸው። ምክንያቱም ለዚህም ነው ሚዲያ አራተኛ መንግስት ተደርጎ ትልቅ ትኩረት ተሰጥቶ እየሰራ ያለውና ሰው ከዚህ አንፃር በቀጣይ ይህንን ዘርፍ አጠናክረን የምንቀጥለው ሆኖ በተያዘው አመት ግን የተለያዩ አይነት ማህበራዊ ሚዲያ አማራጮችን ተጠቅመን እንደነ ፌስቡክ፣ ዩቲዩብ፣ ቲክቶክ፣ ቴሌግራም፣ ኢንስታግራም እነዚህ ገጾችን ተጠቅመን በዞኑ ውስጥ የተሰሩ መልካም ስራዎችን አጉልተን የማሳየት ስራ ሰርተናል። አሁንም ቢሆን በቂ ነው ብለን ባንወስድም በቀጣይ በተጠናከረ መልኩ ለመሄድ የተለያዩ አይነት ማቴሪያሎችን እያሟላን ያለንበት ሁኔታ አለ። ተጨማሪ ካሜራ ገዝተን ተጨማሪ ካሜራማን ለመቅጠር ዝግጅት እያደረግን ያለንበት ሁኔታ አለ። ስለዚህ በሚዲያ አካባቢያችንን አጉልተን ለማሳየት እምቅ አቅሞቻችንን ለዓለም ለማስተዋወቅ እየሄድን ያለንበት ሁኔታ በሚዲያው ዘርፍ በኮሙኒኬሽን ዘርፍ ማየት ይቻላል የሚል ነገር አለ። በካፋ ቲቪም በኤፍኤም ቦንጋ ቅርንጫፍ 97.4ም በካፋ ማህበረሰብ ሬዲዮም ሰፊ የሆኑ ስራዎች እየተሰሩ ያሉበት ሁኔታ አለ። ያንን አንድነታችንን በቀጣይ ማጠናከር እንደምንሄድ በሚዲያና ኮሙኒኬሽን ዘርፍ ይሄን መያዝ ያስፈልጋል የሚል ሐሳብ አለ። የሚዲያ አጠቃቀም ባህላችን ነው። የሚዲያ አጠቃቀም ባህላችን አሁን ዘመኑ እያደገ እየመነደገ በሚሄድበት ሰዓት ላይ አንዳንድ ውስን አካላት የሚዲያ አጠቃቀማቸውን ያው ሚዲያ ልቅ አድርጎ ስለሚቆጥሩ ብቻ አላግባብ የሚጠቀሙ ማህበረሰብ እንዳሉ ይሄን ገምግመናል። ስለዚህ ይሄ የትም እንደማያደርሰን ማወቅ መገንዘብ ያስፈልጋል የሚል እምነት አለ። ምክንያቱም ሚዲያን በግልም ይሁን በጋራ ስንጠቀም ለለውጥና ለእድገት ወይም የእድገትና የብልጽግና መሳሪያ አድርገን እንጂ መጠቀም ያለብን የግል ፖለቲካና የግል ፍላጎት ማሳካያ አድርገን መጠቀም ያለብንም የሚለው ነገር መያዝ አለበት። እርስ በራሳችን ተነቋቁረን እርስ በራሳችን ተሰዳድበን ምንም እናመጣው ነገር የለም። ይሄን ማህበረሰባችን በተለይ ወጣቱ ክፍል ምሁራኑ ክፍል ማሰብ ያስፈልጋል። የልማት ጉለቶች ካሉ የልማት ክፍተቶች ካሉ ያፈጻጸም ወጣ ገባ ካለ ይሄን በጣም በበሰለና በሰከነ መንገድ ማስረዳት ይቻላል በማህበራዊ ሚዲያ በኩል ማለት ነው። ከዚህ አልፎ ግን በስድብ በነቆራ እርስ በርስ በማይሆን መንገድ በመተቻቸት የሚመጣ ለውጥ አለ ብለው የሚያስቡ አካላት ከዚህ ቢወጡና ወደ ትክክለኛው ትራክ ወደ ትክክለኛው መንገድ የሚገቡበት ሁኔታ ቢኖር ጥሩ ነው የሚል ነገር አለ። ይሄን እንደ ክፍተት እንደ ጉለት ያየንበት ሁኔታ አለና ከዚህ አንፃር የማህበራዊ ሚዲያ አጠቃቀማችን ፈር የለቀቀ መሆን የለበትም፣ ይልቁንስ ፈር የያዘ ነው መሆን ያለበት የሚል ነገር ሁሉም ይሄን ቢገነዘብ የሚል ማሳሰቢያና መልእክት አለን።
ኢትዮጵያና ኔዘርላንድስ በዜግነት አገልግሎት ዘርፍ ትብብራቸውን ለማጠናከር ተስማሙ። በኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የተመራና ከተለያዩ ተቋማት የተውጣጣ የስራ ኃላፊዎችን ያካተተ የልዑካን ቡድን በኔዘርላንድስ የስራ ጉብኝት አካሂዷል። ጉብኝቱ በዋናነት በሀገሪቱ መካከል ጸንቶ የቆየውን ዲፕሎማሲያዊ ወዳጅነትና ትብብር ከማጠናከር ባሻገር በኢሚግሬሽን ዜግነት አገልግሎት ዘርፍ በድንበርና በማቆያ ማዕከላት አስተዳደር እንዲሁም ከስደተኞችና ተመላሾች ዘርፍ ያሉ መልካም ተሞክሮችን ለመቅሰም ያለመ ነው። በዚህም ልዑኩ በሀገሪቱ የተለያዩ ተቋማትን በመጎብኘት ዘርፉን ከሚመሩ የስራ ኃላፊዎች ጋር ትብብር ለማጠናከር የሚያስችል ውይይት ማካሄዱን ኢሚግሬሽንና ዜግነት አገልግሎት ለፋና ዲጂታል የላከው መረጃ አመላክቷል። የኔዘርላንድስ የኢሚግሬሽን ተቋም ከፍተኛ የስራ ኃላፊዎች ቡድን ባለፈው የካቲት ወር በኢትዮጵያ ስራ ጉብኝት ማድረጉ ይታወሳል። የሰላም ሚኒስትሩ መሐመድ ኢድሪስ በዚህ ወቅት እንዳሉት ከለውጡ ወዲህ በወሳኝ ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠርና አዎንታዊ ሰላምን ለማጎልበት ታቅዶ ወደ ስራ መገባቱን አስታውቀዋል። የሰላም ሚኒስቴርም በሰላም ግንባታ ዙሪያ ከተለያዩ ባለድርሻ አካላት ጋር እየሰራ መሆኑን ገልጸው ዘላቂ ሰላምን ለማስፈንና ብሔራዊ መግባባትን ለመፍጠር የፖለቲካ ፓርቲዎች ቁልፍ ሚና እንዳላቸውም ተናግረዋል። በተወሰኑ አካባቢዎች ተከስተው የነበሩ ግጭቶችን ለመፍታት ሰላማዊ ውይይትና የሕግ ማስከበርን በማከናወን በአሁኑ ወቅት በሀገሪቱ ሰላም መስፈኑ ጠቅሰዋል። የፖለቲካ ፓርቲዎችም ስልጡንና በሀሳብ የበላይነት የሚያምን ዴሞክራሲያዊ ምህዳርን በመፍጠር ዘላቂ ሰላም ግንባታ የመሪነት ሚናቸውን ሊወጡ ይገባል ብለዋል። በመድረኩ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ፣ የፖለቲካ ፓርቲና የዴሞክራሲ ተቋማት አመራሮች ታድመዋል። ምንጫችን ኢዜአ ነው። ዘላቂ ሰላም ለማስፈንና ብሔራዊ መግባባትን ለመፍጠር የፖለቲካ ፓርቲዎች ቁልፍ ሚና እንዳላቸው የሰላም ሚኒስትሩ መሐመድ ኢድሪስ ገለጹ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትና ሰላም ሚኒስቴር በጋራ ሰላምን በማጽናት የፖለቲካ ፓርቲዎች ሚና በሚል መሪ ሀሳብ ያዘጋጁት ሀገር አቀፍ የሰላም ኮንፈረንስ መካሄድ ጀምሯል። ክፍሌ ዓለሙ የኢትዮጵያ ፖለቲካ ፓርቲዎች ምክር ቤት ሰብሳቢ አቶ ሰለሞን አየለ በኮንፈረንሱ ላይ እንደተናገሩት ሰላም ለግለሰብ ለማህበረሰብና ለሀገር ደህንነት መጠበቅ መሰረታዊ ጉዳይ ነው። ሀገር የምትጸናው በሰላም ነው ያሉት ሰብሳቢው የዳበረ ዲሞክራሲያዊ ባህል በዜጎች ቅቡልነት ላይ የተመሰረተ ሀገረ መንግስት ለመገንባትም ሆነ ለፖለቲካዊ መረጋጋት ወሳኝ መሆኑን አንስተዋል። ነፃ ፍትሐዊና ዲሞክራሲያዊ ምርጫ ሂደትና ስልጡን የፖለቲካ ምህዳር ለሀገር ልማት ቀጣይነትና ዘላቂ ሰላም ወሳኝ መሆኑንም አንስተዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሀገሪቱ በሁሉም መስክ ወደ እድገት ጎዳና የምታደርገውን ጉዞ ለማሳካት አስተማማኝ ሰላም በመገንባት ሂደት የበኩሉን እየተወጣ ይገኛልን ብለዋል። ግጭትን በዘላቂነት ለማስቀረት የፖለቲካ ፓርቲዎች ሚና ከፍተኛ እንደሆነ በማስረዳት የፖለቲካ ፓርቲዎች የጠንካራ ዲሞክራሲ መሰረት ናቸው ሲሉም ተናግረዋል። ሀገራዊ የፖለቲካ ሪፎርሙን እንደ መልካም አጋጣሚ በመጠቀም በፓርቲዎች መካከል በሀገራዊ ጉዳዮች ላይ ተቀራርቦ የመስራት ባህል መጎልበቱንም ገልጸዋል። የጋራ ምክር ቤቱም የሀገርን ዲሞክራሲያዊ ስርዓት ለማዳበር የላቀ ሚና እየተወጣ መሆኑን ጠቅሰው በቀጣይም አጠናክሮ እንደሚቀጥል የኢትዮጵያ ፖለቲካ ፓርቲዎች ምክር ቤት ሰብሳቢው አቶ ሰለሞን አየለ ተናግረዋል። የተከበራቸው የከፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች ከላይ ስትከታተሏቸው የቆያችሁትን ይመስላል። ዜናዎቹን እየመራው ምህረት ብርሃኑ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።